እንግዲህ ሞዳል ቨርብስ እያየን ያለነው ሌላኛው ሞዳል ቨርብ ዛሬ የምናየው መስት የሚለውን ነው። መስት ፎር ኦብሊጌሽን ነው የምንጠቀመው። ኦብሊጌሽን የአማርኛ ትርጉሙ ግዴታ፣ አረፍተ ነገሩ ግዴታ ያለበት ግዴታ የሆነን ነገር መግለጽ ስንፈልግ መስት የሚለውን ሞዳል ቨርብስ ወይም ሄልፒንግ ቨርብ እንጠቀማለን ማለት ነው። ረዳት ግስ ማለት ነው እንጠቀማለን። ለምሳሌ ለኃላፊነት ሊሆን ይችላል፣ ለዲዩቲ ሊሆን ይችላል። ያንን አረፍተ ነገር something you must do ብለን ስንናገር መስት የሚለውን ሞዳል ቨርብ ተጠቅመን ሴንቴንሳችንን እንሰራለን ማለት ነው። ለምሳሌ you must wash your hand before eating. You must wash your hand before you eating. You must do that. You must wash your hand before eating. አለበለዛ ካልታጠብክ በሽታ ይዘሃል፣ ባክቴሪያ ጀርምስ አብረው ከምግብ ጋር ይገባሉ የሚለውን ኤምፋሳይዝ ስናደርግ አጠንክረን መናገር ስንፈልግ you must wash your hand ብለን እናወራለን ማለት ነው። ሌላው ኤግዛምፕል ደግሞ you must study hard. ጠንክረ ማጥናት አለብህ። ምክንያቱም መስት ከተጠቀምን ሁል ጊዜ there is a consequence አለው። ካላደረግን ያንን ነገር ሌላ ነገር እንደሚገጥመን አድርገን የምናወራ ከሆነ we must የሚለውን I must ብለን ማውራት እንችላለን ማለት ነው። ምሳሌ እዚህ ጋር በቃ ካላጠና ስለሚወድቅ ግዴታ you must ምን እናለን? you must study hard ብለን እናወራለን ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ተከታተሉን። ሌላም ብዙ የሚረዳችሁ ነገሮችን በዚህ ፕላትፎርም ታገኛላችሁ።